ታላቁ ዓሊም እብኑ በጣህ አልዑክቡሪ ኪታባቸው ላይ አልኢባና ኪታብ ይታወቃል። በዚህ ኪታብ የመጀመሪያው ክፍል ላይ ያመጡት ሐዲስ ዘገባ ምንድን ነው የሚሉት? ከአብዱላህ እብኑ ዐምር የተዘገበ ዘገባ ነው። ቃለ እሱ ምን አለ? ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንዲህ አሉ። ሰየእቲ አላ ኡመቲ በእኔ ኡማ ላይ ይመጣል ማአታ አለ በኒ እስራኤል ሚስለን ቢሚስሊን በኑ እስራኤሎች ላይ የመጣ የሆነ ነገር በኒም ኡማ ላይ ያንኑ አምሳያው ይመጣል አሉ። ሀዝወ ነዕል ቢነዕል ኮቴ በኮቴ ወኢነሁም ተፈረቁ እነሱ በኑ እስራኤሎች ተለያይተዋል። አላ ሲንተይን ወሰብዒነ ሚላ ወደ 72 ቦታ ወደ 72 መንገድ ተካፍለዋል። ወሰተፍተሪቁ ኡመቲ የኒም ኡማ እንደዚሁ ይለያያል። አላ 73 ሚላ ወደ 73 መንገድ ይለያያል። ተዚዱ ዐለይህም ዋሂዳ በአንድ ይጨምራል ማለት ነው። ኩሉሃ ፊናር ሁሉም የእሳት ነው። ኢላ ዋሂዳ አንዷ ስትቀራሉ አንዷ ብቻ ነች ነጃ የምትወጣዋ ጀምዓ ማለት ነው። ቂለ ያ ረሱለላህ የአላህ መልእክተኛ ሆይ ወማ ቲልከል ዋሂዳ ያቺ አንድ የተባለችዋ ማነች ተባሉ። ቃለ ሁወ ማ ነሕኑ ዐለይህ ልየውም አነ ዛሬ እኛ ያለንበት ወአስሓቢ ባልደረቦችም ያሉበት መንገድ ነው አሉ። ስለዚህ አንድ ሰው አቂዳውን ያለበት ዲን መመልከት ይኖርበታል። ነቢዩ ዓለይሂ ሰላቱ ወሰላም የነበሩበት ነው፣ የእሳቸው ሰሓቦች የነበሩበት ነው የሚለውን ነገር መግጠም አለመግጠሙ ማወቅ ይኖርበታል። ይህ ነው ነጃ የሚወጣበት መንገድ።